ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስትና ሃይማኖት ለዚህ የበቃበት ታላቁ ምስጢር ክርስቲያኖች ባላውያን ነገሥታትና ባረማውያን በደረሰባቸው ግፍና መከራ ተስፋ ሳይቆርጡ ወንጌልን በማስተማራቸው ነው። በ60ዎቹ ዓመተ ምህረት በክርስቲያኖች ላይ በደረሰው መራር ግፍና መከራ ብዙ ክርስቲያኖች ተገለዋል። በኢትዮጵያም በክርስቲያኖች ላይ በግራኝ አመድና እንዲሁም በዮዲት ጉዲት ከፍተኛ የቅርስ መውደምና የሰው ሕይወት መሥዋዕትነት ተጠይቆበታል። ክርስትና ግን በክርስቶስ ደም ተመስርታለችና ሁሉን አልፋ ለዚህ በቅታ አለን ትላለች። ሲሉ ኖረን የሉ ጠፍተዋ ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን ስለሮጣ አይቀድምም ጉልበታም ስለታገለ አይጥልም። ጎልያድ ወድቋል በዳዊት ጠጠር የእኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር። ጨክነን እኛ ሰይፉን ባንመስ በእጃችን ጦር ጎመድን ባንይዝ ይዋጋል ዝም አይልም እግዚአብሔር። ልጆቹን ፈጥሮ አይሰጥም ለፍጡር ልጆቹን ፈጥሮ አይሰጥም ለፍጡር። በሚነድ እሳት መሃል ሆነን አልሞትንም ዛሬም በሕይወት አለን። ያልሰማ ሁሉ ይስማ ይግረመው ያመለክነው እግዚአብሔር እንዲህ ነው ያመለክነው እግዚአብሔር እንዲህ ነው። አሕዛብ ዝክራችንን ሊያጠፉ ቢደክሙ ብዙ ዘመን
ከአሸናፊዎች ሁሉ በልጠን አልሞትንም ዛሬም አለን በስተን አልሞትንም ዛሬም አለን በስተን